በዛሬው ክፍል I lost like but ወደ 5 ኪሎ ይሆናል ያ like ይሄ እንትን ያጣሁት ምንድነው ከሰውነቴ ላይ ፊዚካሊ ሉዝ ያረኩት ማለት ነው። ምክንያቱም በጣም ታመሜ ነበረ። ምግብ በቀን አንዴ ነው በለው። እንደዚህ ምን ይቀረኝ ብራዘር መንገድ ላይ እንጂ ሆኛለሁ ሁሉንም እንዳ ቀልል ፓርክ ውስጥ እየበላው አንድ ልጅ እንደው ምንድነው ያለው በህይወት ዘመኔ እንደዚህ አይነት ፍራቻ አጋጥሞኝም ፊል አድርጌ ማላቀ ማለት let me update everybody that I'm leaving this house እግዚአብሔርን ማመስገን ነበረብኝ ግን እንደዛም ሆኖ መሄድ ነበረብኝ ወደ ቸርች ለመሄድ withdraw ገንዘብ አደረኩ ያያ እቻት እዚህ ውስጥ ነው ቁጭ ብያ ነገኝ ነበር እግዚአብሔር መልካም ነው ገባ እንሻባት ይል ያማረኝ ነገር በቃ ሲሚም ብሮ አልገባም በቃ በታተር እንዴት እንዳማረ ሲሚም ምናምን ፍሪ ወይኔ እንዴት እንደከሰው በጣም ነው ከሰው I literally wanted to go እና እግዚአብሔርን ማመስገን ስለነበረብኝ ቸርች መሄድ ነበረብኝ ከነበረኝ ሰዓት አንፃር ወደ ቤት ሄጄ ልብሴን መቀየር ስላልቻልኩ what I did is like shopping ወጣው ማለት ነው ሰዎች አንድ ሉዝ የለውም እኮ bro አንድ ሉዝ የለውም የፖስት ቁጥር እንዳለ like ሻሸማኔ vibe you understand is it the chilexandi vibe sintra one English job what again literally bro like yes man ተዛቤት እኔ አሁን ዛሬ ጨርሼ ነው አልመለስም ታገኝ ለሞት ነው የሻሸመኔ ልጅ አስተምሬ ሰርቲፊኬት የሰጠሁት ልጅ አገኘው እዛ ቻሌንጅ ላይ መግባት የፈለጉ የገቡ ሰዎችም በጣም ኢንኮሬጅ አደረጉኝ አገኝተውኝ ተጋለ ተብሏል ያለችውን እንበላለን ቁርጥ ራሱ ባይሳካ የሆነ ነገር የተጠባበሰ እንጀራ ምግብ በላለሁ ከዚህ በኋላ እየቆረጥኩ ነው ብራዘር ተይ ለማረገው የገባው በጣም ያስነሳው yo my god bro ግን በዚህ ቻሌንጅ ግን አንድ ሉስ አንገባ everybody made a crazy amount of money ና guys ከምንም ነገር በላይ ሌላ ምን ገረመና ምን እንትና ለበጣብቹ በጠይቁኝ for me አንደኛ ይሄን ሲቹዌሽን መቻሌ በጣም it was amazing ሰው ኢንተርቪው ሳደርግ ያኔ በፕሪቪየስ በነበረው ቪዲዮ ላይ እንደነገርኳችሁ ሰው እንትን ሳረግ በጣም ነበር መጨነቀው ምክንያቱም በጣም ብዙ ሰዎች አዛ የሆኑ ስለነበር ማለት ነው በዚህ ግን ከዛ በኋላ ግን ሰው ኢንተርቪው ባረኩ ቁጥር I was feeling very happy ምክንያቱም ምንድነው I am literally making so much money for the people እና በጣም ደስ የሚል ሲቹዌሽን ነበረ ለኔ ከምንም ነገር በላይ I lost like but ወደ 5 ኪሎ ይሆናል ያ like ይሄ እንትን ያጣሁት ምንድነው ከሰውነቴ ላይ ፊዚካሊ ሉዝ ያረኩት ማለት ነው ምክንያቱም በጣም ታመሜ ነበረ ምግብ በቀን አንዴ ነው በለው አንዳንዴ like I remember the third day በቃ ጾሜን አሳለፍኩ በቃ like በንጋታው ምናምን የበላሁት ምክንያቱም ይሄ እንትን ላለ ማለት ነው ኩክ ማድረግ ደብሮኝ ማለት ነው ፕላስ ደግሞ ይዤ የገባሁት በጀት አለቀ ውጭ ማዘዝ አልፈለኩም ምናምን ነው በቃ ዲፕሬስ ያደርጋል ብቻ ቤቱ ራሱ ዲፕሬሽን ሲከታል ከህመሙ ጋር ምናምን መብላትም አልፈለኩም አንድ ቀን ድሮዳውን ነበር ስለ ድሮዳውን ሲወራ guys it's so crazy ምክንያቱም ምንድነው አንድ ድሮዳውን ያለው like literally everybody was making money we entered the trade is literally going directly to our check profit ስለዚህ ሰው ላይ የነበረው ነገር ይሄ እንትን አላሳለፈን ነበር ይሄ የድሮዳውንን ፓወር አላሳለፈ ነበር my team ስክሪንሾት ላኩልኝ አንድ ልጅ እንደው ምንድነው ያለው በህይወት ዘመኔ እንደዚህ አይነት ፍራቻ አጋጥሞኝም ፊል አድርጌ ማላቀ ማለት as a trader ብዙ አዳዲስ ሰዎች አሉ እኔ as a trader I've been going through these emotions almost 6 years still አሁንም ድረስ የሚሄድባቸው ነገሮች ናቸው ምክንያቱም የፈለገ ካፒታል ቢያድግ ሜንታሊ ብታድግም still አንዳንዴ እንትን ምትለበት ነው አንድ ትሬድ ወደ 70 ፒፕስ ማይነስ ሆነ ነበር like እና ወደ ፕሮፊት ከመመለሱ በፊት so many emotions so በዛ ሰዓት መጀመሪያ የገባናቸው ትሬዶች ሞቅ ያረግን ስለነበረ
ቶሎ ቶሎ እየሄድን ስለነበር ልጆች ስለ ትሬኒንግ ምንም እውቀት የሌላቸው ልጆች እንዳሉ ነግሬያቸዋለሁ። I was in the biggest TV show in Ethiopia, so like አዳዲስ ሰዎችም ነበሩ። so ስለ ትሬኒንግ ስለማያውቁ በየቀኑ $6000 $7000 ሲሰሩ ደንግጠው በቃ like ብዙ ሪስክ አድርገው ሉዝ ያደረጉ አካውንታቸውንና ድጋሚ እኩል ካፒታል ስለነበራቸው እኩል ዲፖዚት አድርገው ከኛ ጋር እኩል አካውንት የጨረሱ ሰዎች አሉ። ምክንያቱም of course trading needs experience የሌላቸው ሰዎች ግን እንደዛ ያደረጉ ነበሩ። ከዛ ውጪ ግን honestly all the trades was like literally going straight to profits. ከዛ ምን መጣ ወደ የሚቀጥለው ሳምንት ፕላን ማድረግ ጀመርኩ። በቃ እኔ ከሶስተኛ ቀን በኋላ like ትሬድ አልወስድም፣ ከዚህ በኋላ ትሬድ አልወስድም። what I'm going to do, I'm going to continue for the next week ብዬ አስብኩ you know። ምክንያቱም ምንድነው ቤት መፈለግ ነበረብኝ። ቤትም ስፈልግ withdraw አድርጌ ምናምን ነበርና መጀመሪያ ቤት ከመፈለጌ በፊት ምንድነው withdraw አድርጌ you know just like እንደነገርኳችሁ ይሄ ሁሉ ኢንተርቪው የምታዩትን ይሄ ሁሉ ነገር ያሳካልኝ እግዚአብሔር ነው። so ነገሮች ሲሳኩልኝ ከእግዚአብሔር መራቅ አልፈለኩም። እግዚአብሔርን ማመስገን ነበረብኝ። ግን እንደዛም ሆኖ መሄድ ነበረብኝ ወደ ቸርች ለመሄድ withdraw ገንዘብ አደረኩ። ወደ ቸርች ከመሄዴ በፊት like የመጀመሪያ ናፍቆኝ የነበረው ነገር like I need to like you know I need to ጺሜን ምናምን ያደገው ጺሜን ምናምን እንትን ማለት ነበረ። ምክንያቱም normally እኔ ሲያድግ ጺሜ ይበላኛል you know like I don't እንዲህ ራሴ ስለማላደርገው ሼፍ ስለማላደርገው ይበላኛል። so plus ደግሞ እንትኑም ስለነበር my face was difficult. so guys this is going to be my last day in here. No, it's gonna be my last day on this house. So today I'm going to withdraw. Now I'm going to withdraw money. Yeah, I'm going to withdraw $3,000 because I can't. You know, I'm really getting skinny, bro. I didn't eat, like you can see my face, no haircut, nothing, bro. I didn't eat like one for the day, bro. ሰለቸኝ መውጣትም ደግሞ ዱካክ ያመጣል ምናምን you know. so yeah, I'm withdrawing $3,000 now, just right now. Here, confirm. Let's confirm it. So yeah, pretty much I'm done, bro. I withdrew 3K. You know the reason that I'm withdrawing $3,000 is just because I have to change a house. I don't understand, bro. I'm very sick these days. I can't eat because like my whole body is like I'm very sick. Plus the other stuff like the other stuff is not only about them. Like I cannot cook anymore, bro. I'm too tired to cook, so I just live it up. ብዙ ጊዜ የተኛው ምናምን ነው ማሳልፈው። በቃ ላፕቶፕ ላይ ፊልም ላይ ያለው ምናምን በቃ it was the most successful week ever, bro. I swear to God, if I didn't start a challenge, probably I will make like $300,000-400,000 the move that we get on gold. Like ሁሉ ጊዜ opportunity አይገኝም ነው ማርኬት ላይ ሁሉ opportunity አታገኙ። እንደዚህ አይነት ቆንጆ opportunity I was thinking like ሲጀምር ቻሌንጁ ሳስብ መጀመሪያ ጎልድ ቡሊሽ ሙቭመንቱ ስላቆመ like ያኔ 1000-2000 ፒፕስ ምናምን ሴል ስለነበረ I was thinking like በቃ 1-2 ነበር ማስበው like 200 ፒፕስ ማክሲመም ነበር ሪስክ አገኛለሁ ብዬ ሳስብ የነበረው። ግን ሊትራሊ ጎልድ እንዳሳየዋችሁ ነው በቃ በጣም ያበደ ሄደ። የመጨረሻ ፖዚሽናችን በዚህ ሳምንት የነበረችው $8,000 ፕሮፊት ደርሶ ነበረ። ብሬክ ያደርጋል ብዬ አስቤ ነበረ። ብሬክ ሳያደርግ ተመለሰ። ያ ማለት ኦልሞስት $8,000 ብንዘጋው ወደ $43,000 ነበር የምንሆነው ማለት ነው። ግን በቃ ብሬክ ያደርጋል ብዬ ሆልድ አድርጌው ነበር። እንዳሰብኩት አልሄደም።
ግን God is good እኔ በቃ ሰውም ብዙ አላረገም everybody make money እንደምታዩት ነው ጨቅሰው ነው ጨለ የዘራው ጨቅሰው ማለት ነው አዛ ትሬድ ከሆነ ዩዝ ስሎት ሳይዝ ላለው እኔ ኖርማሊ ዩዝ ጉድ ሎት ሳይዝ ብዬ የተናገርኩት ለመጀመሪያ ጊዜ ነው እኔ ሰውን እንደዚህ አደፋፍሬ ግቡ ላሱ አይደለም እንደዛ ብዬ በጣም የዘጉ ልጆች አሉ ከኔ ጋር አሪፍ ምናምን ያበደ ነው በቃ ስቶፕ ሎስ ብሬክ ኢቭን ሳያደርጉ ሉዝ ያደርጋሉ ኢንተርቪው ላይ እንዳያችሁት ነው ድጋሚ ኢንተርቪው ያደረኳቸው ምክንያት ውስጥ ያሉ ልጆች ከኮፒ ትሬዲንግ ውጪ ሊጠቀሙ ስለፈለኩ it's amazing bro it's amazing my guy እኔ ሳይው የመጀመሪያው ሳምንት ከ1000 እስከ 5000 የቀጠለው ሳምንት ከ5000 እስከ 15000 ቀጠለው ደግሞ ከ15000 እስከ 30-40 ነበር ያሰብኩት imagine the first week 8 ትሬድ ዊን ነው ብሬክ ኢቭን ሚነካው ራሱ ሁለቱ ትሬድ ነው ብሬክ ኢቭን ይነካ ሁለቱም ደግሞ ብሬክ ኢቭን ሲነካ TP1 እየነካ ነው የሚመጣውና ኮሜንታችን ቢልድ እያለ የመጣው ሌላው 6ቱ ትሬድ like አንደኛው ጭራሽ 1 to 12 ነው 1 to 12 50 ፒፕስ ነበር 3 ዴይ ነበር ፕሮፊት 1 to 12 ነው it's like የ12 ምናምን ቀን ትሬዶች ነው በአንዴ እንትን ያለል ማለት ነው gold is fucking crazy it's actually very insane so ይሄን ያያየው አለመጠቀም ሰው ስሎሊ መሄድና ይሄን ነገር ማራዘም ለኔ like ይጎዳኛል የሚገርማችሁ like literally አርብ ዕለት የነበረው gold sales I was going to take this ግን ልጆች ሪዛልት አልካሉ መጀመሪያ 10000 15000 ያሳዩ ነበር አልካሉና I was confused ለምን ሰው እንደማይልክ ሉዝ አድርጎም ከሆነ ማወቅ አለብኝ ግን ሉዝ ደግሞ ያደረገው ነገር የለም ብናረግ አካውንት ሳይዛቸውን መስማት ፈልግ ከዛም ጨሻለ ኢንተርቪው ስናረጋቸው ግን everybody welcome like 25000 ደርሻለሁ 30000 50000 ቀድሞኝ ይገባል ምናምን like what the fuck bro oh my god it's actually insane so ያው ታዩታላችሁ እንዳለ ዶክመንተሪ አሪፍ ተደርጎ ነው ይሰራል it's like a very good series that teaches a lot of people that these things is possible እኔ ያለሁት ሙሉ ላይፍ እንትቼው እዚህ ነው ያለሁት በጣም ይገርማል እግዚአብሔር ከሰው ግን የሌለ ማን ምግብ የበላው አይደለም በቀን አንድ ምግብ ነው በለው በቃ ማረግ አልፈልግም ገባ አንዴ በላይ በቃ የሌለ ከሰው I lose weight like I can feel my body is like very weak ግን በቃ አሁን ይሄን $3,000 withdraw አደረኩበት ምክንያት you know I can eat well አሁን ሰርቻ ማን አባቱ ነው ጫላ ኖሮት who's going to wait and say okay I'm just going to hold this money and I'm not going to eat now bro ጫላ ይሄን ሰርቻለሁ አሁን withdraw አድርጌ ተጠቀምኩ አሁን ቀጣይ ሳምንት ማለት ነው you know በታክሲ በአምን ነገር መቀሳቀስ ይችላልው ማለት ይፈልኩበት መሄድ ይችላል ዛሬ actually church ሄዳለሁ so church ሄዳለን ቲሞቼ ይምጡና እዚህ ጋር ቀራርጸን እንጣለን ዛሬ እዚህ ነው ማድረው ቤት አላገኘው ከዛ ነገ ግን ሆቴል ገባለሁ like ሆቴል ገባለሁ ሆቴል ገብቼ so I'm going to be trading the next week from hotel or if the price is not matching with what I'm thinking I'm going to have ያን ዶር ከፍዬ $1,000 ምናምን ሌላ ደግሞ ሰፋ ያለ like master bedroom ይባላል እሱን ደግሞ ይዛለው ማለት master bedroom like እንደዚህ ሆኖ ግን ሰፊ bedroom አለው ዕቃ መደርደሪያ አለው it's like it's perfect my team can come and record and everything you know እዚህ ዝም ብዬ መዝለል መውጣት ስለሚሰለቸኝ ቁጭ ነው ያልኩት ማለት ቁጭ like ገና imagine I'm ሽንት ቤት መጠቀመው አስቤ ስንት ጊዜ ከሽንት ዋሽንት ኮለ እዚህ ነው so like እንትን ሲሆን ግን መቀመጥ ሲኖርብኝ እዚህ ወክ አድርጌ የሆነ ሞል አለ እዚህ ጄብ ነው ሻወር 3 ቀን አልወሰድኩም bro like literally man ከመጣው አንዴ ነው የወሰድኩት በጣም አዛን ወክ ለበቃ ላይፍ በፊት አይደለም አሁን ትቻለው ለማሰቃያ so I'm going to be in the hotel so it's amazing bro I really did this man 2023 ላይ ፖስት አድርጌው ማለት ነው ድጋሚ ከዜሮ ጀምራለሁ ካልኩ በኋላ 2023 በኋላ my net worth everything ስለ ትሬዲንግ ያለኝ ዕውቀት ስለ ራሴ ያለኝ ነገር ስለ እግዚአብሔር ጋር ያለኝ ነገር በየነገር ሁሉ አድጌያለሁ ከ2023 በኋላ እና ወለታ አመት even my like lifestyle በጣም ተቀይሯል so ከዛ በኋላ ያኔ እንኳን ትልቅ ነገር ሆኖብኝ ነው ወርጄ ይሰራል ያልኩት አሁን ተመልሼ ግን 2023 ላይ የፖስትኩትን ቲክቶክ ላይ አሁን አደረኩት bro it's fucking crazy man I think my withdrawal hit yeah I'm not done okay yeah withdrawal hit አረጋ yeah so withdrawal ሰዓት ይታያችሁ so I hit my withdrawal I think my team is here hi Indian
አይ ነው እንዴት ውስጥ ነኝ ያለሁት ሩም ውስጥ ነው ያለሁት። በሩ ክፍት ካንኳክ ከከፈቱልህ እና ላይ ተሰቅዬ ነው ያለሁት። ካልሆነ ወደዚህ ነው ወደ ውስጥ መጣለሁ ነው ካልሆነ ቲሞቼ መጥተው okay so yeah pretty much that's it bro. It's like 24 hours bro watching movie but ከነጋ ጀምሮ I was watching movie the whole time bro. ደስ ይላል ብቻ ግን ነገር ላይ ሰክሰስፉል ሆንኩ ማለት ነው በዚህ ነገር ታውቃለህ። በጣም ፈርቼ ነበር ምናምን ኢቭን አርብ ምናምን ከከፈትኩ ሐሙስ ላይ የገቡ ልጆች ሐሙስ ላይ ራሱ የመጀመሪያ ቀላቸው ላይ ታዩታላችሁ ሪዛልት ሲፖስት ማለት ነው። they make like $2,000-$3,000 bro like bam you know I'm እንደዚህ ሪስክ ማድረጋቸው $1,000 አስገብተህ ያውሉ መስራት በጣም ነው ሪስኪ ነው ግን I'm really happy and I'm trying to take the best trade as much as possible bro. ጌታ ኢየሱስ መልካም ነው። እግዚአብሔር እኔ በጣም ይገርመኝ ለዚህ ነገር መብቃቴ in a very good way bro in a very good way. Now let me update everybody that I'm leaving this house. Okay guys so withdraw አድርጌያለሁ $3,000 ዛሬ so I cannot do it በቀን አንዴ ነው የበላ ያለሁት ምናምን ፊቴል ምናምን እንደምታዩት ነው ኩክ ማድረግ ባልቻልኩም በስንት ሰዓት ምናምን so you can withdraw እናንተም ከፈለጋችሁ withdraw ማድረግ ትችላላችሁ ነው ዊኬንድ ነው ከዊኬንድ ራሱ አልወጣሁም ምናምን ነው ሀዛን ነው እንኩት ምናምን ግን በቃ successful በጣም the most successful week እግዚአብሔር የተመሰገነ ይሁን በጣም አሪፍ ጊዜ ነው ያሳለፍነው እንደዚህ ቆንጆ ትሬዶችን ለመውሰድ ሞክራለሁ አሁን ከዚህ ወጥቼ ግን ትንሽ ተለቅ ያለ ቤት ነገር ለመከራየት ሞክራለሁ ያ ተለቅ ያለ ቤት ወይ ደግሞ ሆቴል ሆናለሁ ማለት $3,000 withdraw አድርጌያለሁ ዛሬ so I'm recording the whole thing እዚህ ጋር ሁሉ ነገር ሪከርድ ያደረኩላችሁ ነው ያው the whole house ነው ዶክመንተሪውን ታዩታላችሁ ሁሉ ነገር ሲያልፍ ያ እንኳን እግዚአብሔር ረዳን ይቀጥላል መቻችሁ so I am updating everybody like every step of the way ሲደብረኝ ምናምን you know ሲደብረኝ like ዝብዬ አገር ሜሴጅ ልክላቸዋለሁ እንትን ውስጥ ላችሁ ከለቢሾ ሲደብረኝ ማለት ነው ዝብዬ የአገር ልክላቸዋለሁ በቃ ቲክቶክ ላይቭ መግባቱን ለአማርኝ ብቻ እዚህ ከሚደብረኝ ብዬ ማለት ነው ዲላ አፕዴት አደርጋለሁ ግሩፕ ላይ ምናምን you can see the whole stuff like the whole thing is like incredible like the whole ሰዎች አንድ ሉዝ የለውም እኮ bro አንድ ሉዝ የለውም የፖስትኩት ትሬድ እንዳለ like አውቃለሁ እኔ ምን አይነት ዊን ሬቴን አውቃለሁ like normally በጣም ነው ዊን ማድረገው ትሬድ ላይ በጣም ጎበዝ ነኝ when it comes to like psychology አሁን ከዚህ በኋላ ሲግናል ለማንም አልሰጥም ከዚህ አመት በኋላ ብቻዬን ነው ኩክ አድርጌ የምበለው በቃ ሁሉ ነገር like ብቻዬን ነው ትሬድ ማድረገው ምናምን በቃ I did so much for this community እኔ አውቃለሁ ምን ያህል እንዳደረኩኝ ነው ላይቭ ሴሽን የጀመርኩት የዛሬ 3-4 አመት ነው በትንሽ የኮምፒውተር ቁጭ ብዬ ከልጆች ጋር እስር ቤት ሆኖ ከኔ ጋር ትሬድ የሚያደርግ ነበር እናቱ ቤት ካምፓስ በረሃ ላይ በየሀገሩ ምናምን ነው I did so much I know I did so much you know አሁን ላይ ግን የማያውቁኝ ሰዎች you know they might not know ከዚህ ኮሚቴ ላይ ምን አይነት ኢንፍሉዌንስ እንዳለኝና ልጆች ግን ታግ ያደርጉኛል ምናምን thank you ስለ ትሬዲንግ ስላሳወቀኝ ምናምን ያሉ ሚሉ ቪዲዮዎችን ይልኩልኛል successful የሆኑ ልጆች አሁን ላይ even one guy is like yeah he called me like ተማሪ የነበረ ልጅ ደውሎ ማርሻል ሮልስ ሮይስን የገዛበትን ፕላክ ሰጠኝ ሮልስ ሮይስ መግዛት ፈልጋለሁ ላይ ልጅ አለ he been sending me $30,000 በቀን ሲሰራ ነው ይልክልኝ ነበርና so this actually is very good you know እኔ መሬት ላይ ተጣልኩ ሰው ነበርኩ አሁን ከራሴ አልፌ ለሰው እንደዚህ ማድረግ ማለት በጣም ትልቅ ነገር እናንተም ይሄን ቪዲዮ የምታዩ ደግሞ ለብዙ ሰው ትረዳላችሁ it's going to be amazing we're going to do so many crazy stuff like crazy በጣም ገርሞኛል you know I really finished this like በጣም ወጣን ካሰብኩት ጊዜ በላይ አሁን ዌብሳይቱ እኮ like the website that I was watching a movie is like it's down I don't know why it's like it's not working so that's why guys will see this
like the website is not working. I was watching movie like illegal እንትን ነበር እያዩ የነበረው ማለት like Netflix ላይ ያሉ እንዳለ ጨርሻቸዋለሁ ወይ ደግሞ ሌሎቹ አልተመቹኝም ያሉት so it's actually amazing. This is one of the best things that I did. Yeah, challenge like I will be traveling, you know. I will be traveling, I will be doing, I don't know, but I want to do something like that, you know. Film sara no ziga moro. Website was not working, bro. I don't know. I was watching one movie, stop working. So this is the first weekend, probably after a long time. እንደዚህ ቤት ውስጥ ግዴታ ሆኖ ያሳለፈው ግን አሁን ግዴታ መሆን የለበትም። $35,000 አለ። $33,000 ነው የሚቀረው ማለት ነው ጆ ሳረግ ሶ ያቺን 30,000 በሚቀጥለው ሳምንት ወደ 60,000 ማድረግ ነው ፕላኔ። በጣም እግዚአብሔር በረዳኝና ድጋሚ ጎልድ ኦል ታይም አይነን ብሬክ ለማድረግ ከቀጠለ አንድ ፖዚሽን በ5 ይዤ ወደ $150,000 ወይ 2.5 ይዤ አብሬው ብሬክ አደርጋለሁ like literally ያ ብቻ ወደ $100,000 በላይ ያሻግረኛል ማለት ነው። በቃ ለቀማት ነው ከዛ በኋላ fucking great. አሁን ዛሬ ወደ ቸርች ሄዳለሁ so yeah pretty much እንደዛ ነው ማለት ነው። ዛሬ I will go to church. እግዚአብሔር ስለረዳኝ እግዚአብሔርን አመሰግናለሁ። ግን በቃ ብዙ ሰው መንገድ ላይ ያየኛል you know so በጣም ዲስተርብ እየሆንኩ ነው ነው so I need to change my clothes ቤት ሄጄ ለቸርች የሚሆን ልብስ መቀየር አለብኝ። ጺሜን መቆረጥ አለብኝ። እየበላኝ ነው ጺሜ ማለት ነው ይበላኛል ሲያድጉልኝ so I'll do this thing. It's gonna be amazing. ያንኳኳ ነው በቃ መጣው የሰማው ነው ስታንኳኳ መጣው ከዚህ ላይ ወረደ ራሱ ስራ እኮ ነው በኢየሱስ no way ስልክ ይወደቀ በእናት no way bro ተሰበረ እንዴ ተላሽ ምንም ከፊትም ከኋላም ከበር የለውም ደሞ ታውቃለህ $3,000 ነው መገዛባት አልተሰበረም ነው ማለት በሩ እንዴት እንደሚያስፈራ እኮ ምንም ነገር የለውም the whole time ክፍት ነው ታውቃለህ ይሄ እዚህ ሰው ነው like እዚህ ሰው ነው እዚህ ጋር ሰው አለ ይሄ ሽንት ቤት ነው ላይ ሰው አለ በቃ የለም እዚህም ሰው አለ ትንሽ ነው የሌለ እኮ ላይ ተንጠልጥዬ መውረድ ከብዶኝ አዎ በቃ እንግዲህ ይሄን ይመስላል ጋይስ ጨለማ ነው እንኳን ተቆርበል ይሄን ለማስፈር አዳም ስኮሩ ራይ ጸዳ ባክኔ ከዚህ ዲፕሬሽን ውስጥ ሊከተኝ ትንሽ ነገር ነው ከዚህ መሄድ ነው ፈልገው ይቆየ እኮ ሳምንት ነው ሞላ ነው no I just withdraw money አሁን ገንዘብ withdraw አረኩ $3,000 በቃ like ነገ ቤት ምናምን ፈልጋለሁ አልኖ ሆቴል ገባለሁ I need to wash bro I need to be myself again ገባ ሳልሰራ ቢሆን ታከክ ነበር so I need to wash like I need to like do something now with a BTG ድመቶችንም ላይ ምናምን you know I need to see my cats I need to also change clothes for church ከምንም ነገር በላይ ግን I need to ጸጉር ቤት የሚያደርጓል እኔ እኮ በቀን አንዴ እኮ ነው የበላው ያሉት በጣም ከሰውላ ታውቃለህ እና በቃ ጸጉሬ እንዳይበላሽ ፈርቼ ነበር እግዚአብሔር ገላገለኝ ከዚህ ከባድ የሆነ እንስሳ ቢገባ እዚህ ውስጥ በቃ ትቆረጠዋለህ እንጂ ምን ታመጣለህ anyways guys it was a fucking amazing week I crushed everything guys it was the most craziest thing that I did እግዚአብሔር በሚያውቀው በጣም የራሴን ነገር አድንቄያለሁ ሰውም ጨላ ሰርቷል bro like 8 motherfucking trains እኔ እኮ በሳምንት አንድ ነው በቀን አንድ ትሬን ነው ወስዶ ግን ለዚህ ቻሌንጅ
እንዴት ኦፖርቹኒቲ ያየው እንዴ ዝም ብላ ባም አርብም ብቻ ነው ኦፖርቹኒቲ ያየው ዝም ያልኩት እሱንም የልጆችን ሁኔታ ማወቅ ስለፈለኩ ዛሬ አንዳንድ ልጆች ኢንተርቪው ያረኩ ነበር እና it's like crazy ባም so you see everything documentary ላይ ይመቻችሁ ወደ ቤት እንሄዳለን ታክሲ እንጠራለን ያው ታክሲ አሁን ጋር ዊዝድሮ አድርጌ እንትን ላስገባው አካውንት ላይ መሸጥ አለብኝ ሶስት ጃይዝ ብለነገሩ እንጥላል ባም ኦኬ ጋይስ ሶ የመጀመሪያ የትራንስፖርት አገልግሎት ላገኝ ነው ያ ማለት ታክሲ ጠርቻለሁ ታክሲው የመጣ ነው ታክሲው ሲደርስ ታክሲ ጠርቻለሁ ታክሲው ሲደርስ ለራሴ ጺሜን መቆረጥ አለብኝ bro like literally በጣም በቃ አዛኝ ነው በጣም ያሳከከኝ ነው ምናምን ከዛ በኋላ ኦ ማይ ጋድ ሻወር ቤት እንጂ ሻወሪን ወስዳለሁ ሻወር በኋላ ልብሴን ቀይሬ ምናምን 1 ሰዓት 2 ሰዓት በኋላ ቸርች ሄዳለሁ ማለት እኔ ሻወር ማጋይ I think the guy don't see the place properly so we need to go there to get the guy yo way good አንተ ከሰው እኮ በእናትህ እግዚአብሔር ይልህ አንዴ በቀን እየበላው ማለት ሰላም አለይኩም how are you bro good yes sir እንደዚህ ምን ይቀርኝ ብራዘር መንገድ ላይ እንጂ ሆኛለሁ ሁሉንም እንዳ ቀልል ፓርክ ውስጥ እየበላው bro why the guy is going far man በዛ ጋር ዞሮ ነው የሚመጣው sorry I am there we are not there I order actually Uber because like when I try to order a taxi it takes too long I have freedom now I have like 3,000 now where is this nigga going bro what the fuck is wrong with this guy probably in the main gate I don't know bro ያው ነው say nigga አንቺ የተሞላቀቀው አንዴ ስኖር የነበረው ሁሉ ነገር እኮ እያመመኝ ምን ምግብ ምናምን ቃቃ ኑሮ ላይ ነበርኩ ምግቡ ውሃ አጠጣጥ በቃ ሲሞቃ አይመቸኝ ትንሽ አቧራ ሲነካኝ ያ በጣም ተሰማኝ ማለት ሌላ ታሪክ ያ ሊካና አላምላክ ደግሞ ሙላቀቅ hey bro እንዴ ጉድ ነገር እየከበረ ይመጣ እንዴ like literally the whole ይሄ አዋራ ሲሸት ነገር አሁን አዋራው የሚሸተኝም ከእንትን አንፃር ነው what is this አሁን ዊንተር የገባ ስለሆነ አዋራ ትንቀሳቀሳለህ የታለቀሳቀስ ግን ቤቱ በቃ ያሳመመኝ በቃ በጣም ነው የሚያመው bro like literally በጣም ያማል እኔ ሽታ አልችልም ምክንያቱም ሳይነስ አለብኝ ገባ ወይ እግዚአብሔር ሊገላግለኝ ነው በኢየሱስ ከነገ ወዲያ ወደዚህ ያልመጣ ፓርክ ምናምን እዚህ ነው የሚመጣው እዚህ ወክ እያረኩ ነው እዚህ ጋር ያሉት ፓስ ቢጮቱ ነው አሉ ዝም ብያለሁ የሌለ ፌመስ እኮ ነኝ እዚህ አንዱ ማለት ነው እንደዚህ ውሻ ከሚስቱ ጋር ውሻ እንትን ያለ የዞረ ብላክ ነውና እንዲያረጋግጠው ነው ማቋን ነው ኤይ ብሮ ምን አለ ገተታ ሳይገተኝ ብዬ ምናምን ያለው ታመምኩ እኮ በጣም ብዙ ጊዜ ተመስገን ነገ ቀይ ምናምን ቻው በቃ ተመስገን ነው ገባሽ ሳምንት ራሱ መቆየት አንድ ነገር ነው እንዴ ግድ ነው እኔ አሁን እኮ ችግሩ የሆነብኝ ቤቱ ሽታው ነው እንጂ ማለት አልነበረም ቤቱ ይሸታል የሆነ ነገር አለው ኤሲ ተስተካከለ ወይስ አይሰራም ኤሲ
ዊንተር ስለሆነ ላሽ ብሎ ነው መሰለኝ አይሰራም። ሲበርድ ትለብሳለህ፣ ሲሞቅ ታውልቃለህ ነው። that's the strategy ባንካይ። አይኔ ሰውነቴ በጣም እየበላኝ ነው ማለት ነው አለርጂኩ። አፍንጫዬ እስካሁን I have running nose ምናምን በቃ አዛ ያንጉት። ምንድነው ሌላ ደግሞ ተቸገርኩት መሰለህ ሸኖ በቃ ሸኖ አዛ ነው በቃ አንዴ ጠርቀም አድርጌ ነው እዛ ሞልዬ ልኩዝ ተሰዳዳይ ነበር ከዛ እዚህ ግን በጣም ብዙ ሰው አወቅኩ ማለት ነው እስካሁን እስከዛሬ ድረስ በዚህ አንድ አመት ውስጥ እንደዚህ በትንሽ ጊዜ ሰው ብዙ ሰው ተግባብቻለሁ። ስንት ነው 10 ምናምን ናቸው እዛ ውስጥ ያው አዲስ ነው ያው እንዴት ናችሁ ነው የተባባልኩ ከሁሉም ጋር አንድ ሁለት ሳናወራ አይዱም በቃ እኔ ሁሉ ወርቻ አላውቅም ከሰው ጋር እዚህ ሀገር ኢትዮጵያ ሬስቶራንት ሄድ ወይ ቸርች ሄድ ምናምን ሰው ሰላም ካለኝ ምናምን ነው እንጂ የትም አላገኝም ሰው አንድ 10 ምናምን ሰው ታውቀ አንድ 10 ምናምን ሰው ገባሻ ኦንሊ አት ዘ ቶፕ ቢባል ይልሽ እኮ ይሄ ነው እዚህ አሁን የሀገር ፍሬንዶች ይኖሩኛል በቃ እዚህ ብሎር anyways bro it's amazing ዶክመንተሪውን በደንብ አርጋችሁት በጣም ብዙ ነገር ያስተምራችኋል የትሬዲንግ ፓርቶቹን እንዳለ በኮምፒውተር ኖርማሊ ሪከርድ እየተደረገ ታዩታላችሁ የወሰድናቸውን ትሬዶች ምናምን ሞር እንደዛ ትሬዶቹን አንደርስታንድ ልታደርጉት የኔ ስትራቴጂ በነፃ እንግዲህ የተማራችሁ ነው ታዩታላችሁ ክላስ በነፃ ተሰጥቷችኋል ግን ሞስዳቸውን ትሬዶች ደግሞ ስክሪን ላይ በደንብ አርጋችሁ ስክሪን ላይ ታዩታላችሁ it's amazing it's like this is one of the most amazing thing that I did and I hope a lot of people's life will change ይታለ ይሄ ፓርክ ተዘጋ እንዴ የቱ ጋር ያለው ኖ የቱ ጋር ያለው አይ እዚህ ነበር ሆምለስ የሆንኩ ጊዜ ይሆና እዚህ ነበር ሆምለስ የነበርኩ ጊዜ ይሆና ይሄ ፓርክ ይሄ እቻት እዚህ ነው እዚህ ውስጥ ነው ውጭ ያነጋይ ነበር እግዚአብሔር መልካም ነው ገባ አሁን እዚህ ሰፈር ተመልሼ አርጌ ተወቅዬ ወጣው oh my god anyways we're finishing everything we go to the hotel we move one by one you understand one by one አንጨርሳለን አሁን ጸጉር ቤት እንሄዳለን መቻችሁ ያው ሻምባት ይሪል ያማረኝ ነገር በቃ ሲሜም ብሮ አልገባም እኮ በቃ በታተር እንዴት እንዳማረኝ ሲሜም ምናምን ፍሪ ወይ እንዴት እንደከሰው ወይስ በጣም ነው የከሰው አጥንቴ ወጣ ጅም ሆነ አብረን አሁን ጂሚን ጀምራለሁ አዲሱ ቤት ያንተ ምን ላስት ዛሬ ወር ብሎግ ላይ እኮ ከቶሚ ጋር ግብደውኝ ነበር አይደል አሁን ሰውነቴ በጣም የሚገርም በቃ በጣም ከስቻለሁ this is my guy this is my boy I think you guys seen in the previous video yeah? Yes sir you always take care of me bro it's amazing አንቺ ተቆረጣለህ $3,000 አወጣው ብለህ እኔን ታስቆርጠኝ አባት እንከባከባለሁ አሁን መስበቃ አይመች so I buy my favorite shampoo, yeah? What's the brand? I don't know how to call it. Squarescoop.
Swarovski. Swarovski. Yeah, something like this. But it's like it's not correct. It's like they have that model before, but it's like now they change it to this one. Packaging. Yeah, they change the package. It's very good. How much is this? So 150, sir. 150. So how much in dollars? Like $40 something. Yeah. Okay, that's good. How much on the bottom? Yeah. We will put that. 596, sir. 596. 596 is how much in dollars? Yes. $100. Oh. አሁን ከ3000 ላይ እኮ yeah 596 is like $162. So you see, I'm in good. Okay. Saturday to anything. Into this. Six digits for you. I don't know. 4. What? Yeah. Thank you, sir. Thank you so much. ምን ነበረ? ኧረ ቸርች ጊዜ እኮ ሄደን በቃ ስላይ Thank you so much. See you again soon. ለማንኛውም ይኸውልሽ አሁን የሸጥኩት ይኸውልህ እንትኔን ከቢቶ ለምሻይ the 3K. Listen guys, the 3K just right now, like is it just right now? See my name and all that, and so pay my receipt. So I need authentication. አብረን ሁሉ ነገር እንደዚህ ትራንስፓረንት እየሆነ ነው እንግዲህ ያው እያያችሁት ነው። Thank you guys. Uncle. That's fine. Thank you. See you. Just sold my straight father you did it. እንደዛ ነው እንግዲህ እየኖርን ያለ ነው በጀርመን ነው። አሁንማ ጨክነናል እኮ ጨክነናል ነው ምትሽራለ ቤት ከራያሉ Bully brother, I need food. Cheers, my guy. Once I finished this, I literally wanted to go እና እግዚአብሔርን ማመስገን ስለነበረብኝ ቸርች መሄድ ነበረብኝ። ከነበረኝ ሰዓት አንፃር ወደ ቤት ሄጄ ልብሴን መቀየር ስላልቻልኩ what I did is like shopping ወጣው ማለት ነው። So shoppingም ስወጣ of course ኖርማል ሱፐርማርኬት ውስጥ ነበር ስገባ የነበረው ምክንያቱም I really wanted to go as cheap as possible, so I was like looking at normal places. ከዛ በኋላ እዛ ልብሳችንን ቀይረን ወደ ቸርች ሄድን። Okay, so the time is gone. I'm not gonna lie. So church ወይሳት already ተጀምሯል. So I'm gonna go there. ግን እንደዚህ ሆኛ አይደለም ዝም ብዬ ኮተን ሱሪ ነገር በ100 ብር ምናምን ፈልጌ ገዛለሁ። እዚህ ጋር ለብሎኛል እሱ እንግዲህ ቼክ እናደርጋለን። ከዛ በኋላ ስንከነገው ላይ ስመለስ ፏፈሽ እላለሁ ሻወሬ ምናምን ቤት ወስዳለሁ። ከዛ ሆቴል ይዛለሁ ማለት ነው። ድመቶቼ ምናምን አይቼ ያን ነው ይመስላል። ዱባይ ራሱ በስንት ሰዓት ዱባይ ተብሎ አልተጻፈም። like literally 20 ብር So let me try to search something. Yeah. Yeah. Good size yes, but again. You know? I need big size, big. እንደዚህ ነው ፕሌን እዚህ ግቡ ይሻል መክሳቴ ምን እንደው አይታወቅብኝ ማለት ሰፋ ካለ ኤክሴል ግን ትልቅ ነው። ይሄ ስንት ነው ይሳይ? ኤክሴል አውቀን ቦነስ ይሄ ሽልሙክ ነው። ሽቶቼ እንዴት እንደናፈቁኝ ማለት አይሻ ሻሸማኔ ቫይብ you understand? is it the ችልግዛንዴ ባይ ስንት ነው ማለት ይሄን ገዝቻ ከበደገኝ ከታች ነው ሳይ አሬ 30 ብር ዛሬማ ሾፒንግ ወክ you already know my guy ያለ ቶታል እዚህ ጋር 100 ድራም አይሞላም የገዛሁት ማጋ አይገርም በኢየሱስ
አይ የሚገርምሽ ያኔ እንደዚህ አይነት ነገር ገብቼ ሞክሬ ስለማላውቅ በቃ የለኝም ምንም ነገር አፎርድ ማድረግ አልችልም ብዬ ህይወቴ ላይ አምኜ ነበረ። ከሌለ የለም ሲኖረኝ ነው በቃ ብትሆን ያመረ ነው። አይ ማን For real bro, like this is like በጣም ኳሪፍ ነው። What again? Literally bro, like Plastic. yes man. Pay card, sir. Come on, tama bro. 77 $1. Yes, sir. እናካፍላለን። $1. $20 ኦልሞስት $1 $1 ነው ያወጣሁት 3000 Thank you. Hey, Shamaga. So you spent like $20 from this 3K, bro. We spent $167 for hair. അപ്പൗണ്ട് Thank you. അത് മാത്രമല്ല ഇതിന് തന്നെ 60. Thank you. Now, Aniyuma, if you want something cheaper, bro, if you want a cheap stuff like this, you can't go here. Big cheap, my guy. It is challenge ካለቀ በኋላ እዚህ ጋር ካገኛችሁኝ እናንተ ታዘቡኝ ማጋይ this is incredible bro ያን ነው የምትይዘው ሆቴል ከቸርች በኋላ የሆነ ቦታ ይላል እኮ ያን ነው የምንለብሰው መኪና ውስጥ ነው ማደጋ I'm homeless right now like almost እዛ ቤት እኔ አሁን ዛሬ ጨርሼ ነው አልመለስም ዛሬ ለሞት ነው አባል which what was the place name ጂጂኮ መሰለኝ Jijiko no bro እንዴት እንደከሰለኝ like my whole body is shrinking bro እግዚአብሔር ነው ይሄ if you don't learn from this እግዚአብሔር ከህይወት እዚህ ይሄንን እንደሚቻል ካላመናችሁ ማለት ቲቪ ምን አጥፍተህ ማለት ነው ዝም ብለህ ነገር ደግሞ መሞትም አለ ቻሌንጅ ብለህ ስሚ ብሮ በቃ መኪና ውስጥ ገብተናል ታክሲ ውስጥ እዛ እንገናኝ እኔ ያልገባኝ ነገር አስወርጋ like literally ዱባይ ያለ ሰው አታሷሹኝና ቻይና ያለው ማለት ነው ቻይና በሚኖር ሰዓት እና ኢትዮጵያ ራሱ ይሻላል ኢትዮጵያ ቻይና ያለው ተማሪ ነን ምናምን ግን still the least በቃ ብር የሌለው የመጨረሻ ብር የሌለው ቆሻሻ ልብስ አይለብስ ምክንያቱም like ልብስ በጣም ርካሽ እና እዚህ ሀገር ብዙ ኢንዲያኖችንም ሌሎችንም ብዙ ሰው ብታይ ኢትዮጵያኖችንም ነው ነገር ይሄ serious ነው ሰው ራሱ አይጠብቅም ብሩክ ብለው ነው በቃ like literally እኔ ግርመኛል like of course እኔ ያለሁበት አሁን currently የህይወት ስታተስ እንትን ሊሆን ይችላል you know it's like maybe expensive ሊሆን ይችላል በራሴ ግን ላይ አልችልም ዝቅም ብዬ ስላየሁት ማለት ነው ግን እንደዚህ የምትኖር የምታረክ ከሆነ እንትን መጽዳት እንትን አይጠይቅም ገባ ብዙ ብር አይፈልግም መጽዳት ብር ሀብታም ደሃ አይደለም ገባ አይደል ሻወር እንድብን አድርገው ትወስዳለህ 20 ሲጋራ 20 ብር ከምትገዛ ይሄን ቲሸርት አገ በጣም ብዙ በጣም እዚህ ሀገር የሚመጣ ሰው ከሌላ ሀገር ራሱ ይታዘባል በጣም የማይጸዳው ሰው ላይ እና ምን ባክሽ ኑሮ ምናምን አይነት ነገርና ኖ ከናት ሲጋራና አንድ ቀን ሲጀምር ሰው ከልቡ ከፈለገ አይጎልብም ማህበር አይጎልብም ሰው ለማንኛውም መጽዳት ብር አይፈልግም መጽዳት መጀመሪያ ሻወር እንድብን አድርገህ ትወስዳለህ ከዛ እቺ ትገዛለህ እቺ ደግሞ ትታጠባለች እና ከዚህ በላይ እንግዲህ ትራንስፓረንት የሆነ ህይወት የለም ወደ ቤት መሄድ አልቻልኩም ልብሴ መልበስ so ግን I can just literally wear this and yeah I will take amazing shower but habit wala ali saguri tatwala see you need a light yeah so that's what I'm gonna do probably the rest of the thing is like it's just normal let's see what we're gonna do let's get it let's see guys Gadu taksi amci business atas ليش aman
ኦኬ ጋይስ ያበደ ፕሮግራም ነበረ። ተማሪዎች ሻሸመኔ ልጆች በስነ ስርዓት አስተምሬ ያስመረኳቸው ልጆች ነበሩ። ሌላም በጣም ደሳስ የሚሉ ሰዎች አገኘሁ። በጣም የሚገርም ፕሮግራም ነበረ። ያው በመምጣቴ በጣም ደስ ብሎኛል። አሁን ደግሞ ኢትዮጵያ ሬስቶራንት ሄደን ደግሞ እንሸገር እንቀምሳለን። ብሮ ላይክ ሊትራሊ ቆይቻለሁ ምግብ ከበላሁ በጣም ዘግቶኛል። ነገር ምን ይዘጋኛል ኩክላ ለማድረግ ነው። ሶ አሁን እንሄዳለን። እንመቻች ሰው ካልቀረበ ሰው መቅረብ አልችልበትም። ቸርችም የመጀመሪያ ሰው ነኝ በመውጣት ለናችሁ ታደርሱ። ሰላም ነው እንዴት ነው አለን ይመስገን። ቪዲዮ አለ አይደብርህም? ያኔ ቻሌንጅ ነኝ ያለው አይ ነው አይቻለሁ። ችግር የለም በቃ ሶራ በቃ እንትን ላለው እሱ ብለ በቃ እንትን አውራጭ ቸርች በሚሄድኩ ሰዓት ቲሞቼም ነበሩ። ከቲሞቼ ጋር ሄድኩት ምክንያቱም they were documenting the whole thing. so ቸርችም ከሄድን በኋላ ስለ ቻሌንጁ የሚጠይቁኝን ሻሻ ጋንግ like የሻሸመኔ ልጆችን ያስተማርኳቸው አሁን እንደውም በዚሁ ሜን ቪዲዮ ካያችሁ የሐዋሳ የተለያዩ ሀገሮች ልጆች እያንዳንዱን ያስተማርኩ ስለሆነ በነፃ ገብታችሁ በየከተማው እየሄድኩ ስለሆነ መግባት ትችላላችሁ። የሻሸመኔ ልጅ አስተምሬ ሰርቲፊኬት የሰጠሁትን ልጅ አገኘው። እዛ ቻሌንጁ ላይ መግባት የፈለጉ የገቡ ሰዎችም በጣም ኢንኮሬጅ አደረጉኝ አግኝተውኝ ስፔሻል ተጠቀም ነው እስካሁን። ምክንያቱም like if we don't make money ተጠቀም ነበረ ያው እግዚአብሔር ብሎ ግን we make crazy money bro። ግን እግዚአብሔር በጣም ነገር ረድቶኛል በዚህ ቻሌንጅ ላይ ሰው ለዛ ነው ተቼ ነው እግዚአብሔር ጋር ተማጥበል። አንዴ መጀመሪያ ነገር ማወቅ ያለብሽ ጋሽ አመልሽ እዛ ቤት አልመለስም ሆቴል ነው ሆኖ ከዚህ በኋላ የሚቀጥለው ሳምንት is like ቲሞቼ እና everybody can come you know like ሆቴል መብላት ይችላል እንደፈለኩ ማለት I got 3k withdrawn ሞር ከዛ በላይ ማድረግ ይችላል። ምክንያቱም ካሰብኩት በላይ ነው። ግን አሁን የአሁኑ ልጅ ራሱ የሚያናግረኝ ቻሌንጁን ሳልገባ በቃ ብር ስላልነበረኝ ነው። ይሄኛው ሳይሆን ቅድም ውስጥ ላይ እና አሁን ግን ዲፖዚት አድርጌ ልጀምር ነው አለ። ይሲ ከዚህ በኋላ ራሱ መጀመር ይፈልጋል። ግን ከዚህ በኋላ ነገርኩት ሴም ሪስክ ማኔጅመንት ሊኖር አይችልም እና like በጣም ወደ ኋላ ማለት መቻል አለብህ። ሪስክ ማኔጅመንት በጣም ያስፈልጋል። ምክንያቱም እኔ ኦሬዲ 30 ምናምን ሺህ ገብቻለሁ አልኩት። የእሱን አውቃለሁ በቃ እንደምን ሎ ሳይዚን ቀንሼ እሞክራለሁ አለኝ። በነፃ አስተምሬዋለሁ። የሻሸመኔ ልጅ ነው። ሻሻ ጋንግ የተሰጣቸው ሰርቲፊኬትን አውጥቶ አሳየኝ ማለት ነው። ማጋይ ኤኒዌይስ ብሮ ሻሸመኔ ዩት ገባ we doing this በነፃ እኔ ጋር የተማረው ተመርቋል ምናምን አሁን ባም 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 ዳይሬክት ነው ገብቶ አሁን በቻሌንጅ ላይ ያ አንደርስታንድ አረ መጣመሰለኝ ታክሲ አንድ ደቂቃ ነው። ይገርም አገልግሎት ጊዜ ነበረ ነው ከፍ ዴይ ባይ ዴይ በዚህ አመት እግዚአብሔር ጋር ያለኝን ነገር ሞር ፑሽ ለማድረግ እየሞከርኩ ነው። you know ማናችንም ፒውር አይደለም ግን በጣም ብዙ ነገር አድርጎልኛል ፈጣሪ በጣም ረድቶኛል። so በተቻለኝ አቅም በዚህ እግዚአብሔር ቤት የመጣው ጸልያለሁ ምናምን ከእግዚአብሔር ጋር ያለኝን ነገር ሞር ኮኔክት መሆንበት አመት ነው። ከዚህም በኋላ ቀጥላለሁ ፈጣሪ ይረዳኛል ነው። ምክንያቱም እንደምታዩት ነው it's working my guy he is working ገባ። አንዴ እሱ ደግሞ የጀመረውን ነገር ማንም ሊያስቆም አይችልም። ዝም ብለሽ Okay, so guys, we called now. We check like there is cigar manama. You know, these days I never eat like. Look, my hand, bro. Like my face, my guy. Nah, I can feel my body's like, but I'm switch on like energy, like the come even sinus እንኳን መቋቋም ከበደኝ ነው like literally በጣም energy አጣው። ግን ዛሬ it's going to be amazing ምክንያቱም ስጋ አለ ተብሏል። ያለችውን እንበላለን። ቁርጥ ራሱ ባይሳካ የሆነ ነገር የተጠባበሰ እንጀራ ምግብ በላለሁ። ከዚህ በኋላ እየቆረጥኩ ነው ብራዘር ተይ ለማረገው ያማል። አንድ ኪሎ አርገዘራው 101 ፍቅር አርግ ያብድ ቁርጤን ነው ማለት ነው። ምን ታያለሽ ወይ ሰፖርት ያረጋል ወይ ተከባቢ ፍቅር ላረጋታለሁ። አንድ ኪሎ ያየነው ከሳቅ እንደ እግዚአብሔር አለኩ አባል
ታውቃለህ እና በቃ ላይክ ሰውነቴ ዊክ ሆነብኝ ድክም ይለኛል ምናምን ነገር በዛ ላይ ላይክ ህመሙ ምናምን ሰውነቴ ምናምን በጣም ታሪ እናገር ላይክ ከዚህ በኋላ እንትን ጎልድ እንዳሁን አይነት ታምን ሰማ ማይክ you know ያሁኑ ሳምንት ማለት ነው you know the reason why last week የመጨረሻው ሳምንት ጎልድን ያልወሰድኩበት reason ታውቃለህ በቃ ሪል ላይ መስል ይችላል በቃ ፍጥነቱ ማለት ነው አሁን የምሬ ነው ማለት if I took like የመጨረሻውን ሴልሱን በወስደው አለቀ በቃ ቻሌንጅ አልቃል ገባ የምሬ ነው ማለት ቻሌንጅ አለ ሊትራሊ አልቃል በቃ 10 ሎት ሳይዝ ነው መከፍተው ከዚህ በኋላ ወይ 2.5 4 ፖዚሽን ልከፍት ይችላል በቃ አለቀ እኮ ማለት 1000 ቢፕስ ነው ሄደው $100,000 ሰራው ማለት ኦኬ ገባ ሶ የምሬ ነው ማለት በቃ እያየሁት በቃ በራሴ አካውንት በኖርማል ፐርሰናሊ ገባውና ይሄኛውን በቃ ምንም ማድረግ አልቻልኩም ምክንያቱም you know if I took this trade ሰው እንደ ባንድ ሳምንት ውስጥ $1,000 ተነስቶ ይላል ገባ ለሰውም ብዬ ነው እንጂ እና እኔም ስትራግል እያደረኩ መቆየቱን ስለፈለኩት ግን ከዚህ በኋላ ግን you know እግዚአብሔር ያመጣልኝና ኦፖርቹኒቲ ሚሳላረክ ከዚህ በኋላ አሪፍ ኦፖርቹኒቲ ይገሰግሳል በተለይ ድጋሚ ቡሉ ከጀመረ ማጋይ ባም 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 ድጋሚ 1000 ቢፕስ ምናምን እንደባለፈው አገኘው ባም 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 አድርጌ 100,000 ምናምን ገባለሁ ከዛ በኋላ ወደ ቤቴ ገባለሁ you know ኖርማል ስራዬንም እየሰራው ጨርሳለሁ ማለት ነው it's going to be amazing በጣም it's going to be amazing a lot of people በጣም ተጠቅመዋል በጣም ብዙ $1,000 ተሰርቷል ማጋይ so it's amazing you know ግን በጣም ብዙ ነገሮች አሉ ዶክመንተሪው ላይ መጨረሻ ላይ የምትሰሙት ነገሮች ይኖራሉ ስለዚህ ቻሌንጅ ያጋጠሙኝ ነገሮች እግዚአብሔር የረዳኝ ነገር ሰው ምን ያህል እንደሚፈትን ሁኔታዎች እንዴት እንደሚፈትኑ ሁሉ ነገር ታዩታላችሁ it's good you know at the end of the day it's very good እስካሁን እየደም ያለው ነገር አሪፍ ነው ከዚህ ሳምንት በኋላ ተመልሼ ወደዛ ልሄድ so it's going to be amazing the food ችግር ቀረ ምክንያቱም እኔ ኩክ የምሬ ነው እነሱ ሲመጡ ምናምን ነው ኩክ ሳደርግ የነበረው እንጂ እንዴ ኩክ አደርጋለሁ በጣም አዛ ነው ኖርማሊ በቃ ሁሉ ነገር ተዘጋጅቶልኝ እንኳን ሞቲቬሽን የለኝም እንኳን ተነስቼ ለአንድ አፌ ብዬ ግብግብ ለምን ሳይበላ አይቀርም እሱ ነው በጣም የከበደኝ ነገር በቃ ምግብ ነው የከበደኝ እኔ በጣም ኩክ ማድረጉ በቃ ምግብ ምናምን ቀባሻ በጣም አሳም ሌላስ ሸኖ ሽታው ምናምን እንዳለ ነው ላይክ ሽታው እየወጣክ ነበር የምትጠቀመው አንተ ነህ ጂ ምናምን እዛ ሞል ምናምን ውሃ ሸኖ ከሆነ እዛው እንጠቀማለን ፋራው ምናምን ሲሆን ሻወር ምናምን ተዛምቶ ሻወር አንዴ ነው የተቀለቀለኩት እባክሽ እስካሁን አልወሰድኩም አሁን ራሱ ቤት ካልከበው ሻወር ጂ በጣም ፋፍሽ ይሄ እኮ ልብስ ገዝቼ ምናምን ገና አሁን ወስዳለሁ ዛሬ ውጪ ፀጉሬ ምናምን ታጥቤያለሁ ቅድም እዛ ፀጉር ቤት ግን በቃ አንተ ሆቴል ሊዝ ነው እንጂ አማል ከዚህ በኋላ not going back my brother not going back to that place man me go there to take me stuff you see me me not go there me not bro ሽታው በዛ ላይ መስኮት የሌለው ቤት ማለት ነው imagine like it's like a prison bro with a cell phone I swear to God bro ምንም ሚዛት የለም ደግሞ yeah a cell like a prison with the like laptop እና ስልክ Netflix ብቻ ታያለ ትሬት ታረጋለህ ብር ታገኛለህ አታወጣና ምንም አታረገው አማን ምን ያረጋል so like literally my guy ግን ያው እግዚአብሔር ይመስገን ላጥላጥ ብዬ እኔም ወጣው I was praying the push up ምናምን ሰራለሁ ምናምን pray ያረኩ ነበር ገባ በቃ ደስ ይላል ብቻ ችግሩ ወጣ ብዬ እኮ ስላየሁት ነው when I go out like ሰዎች አዩኝና አንተ ማርሻል አይደለም እንዴ ምናችሁ ሰው መረታም እንደው ፓርክ ለፓርክ መዞረው ምናምን ብላ አይነት አስተያየት ሳይ ከባድ የስንት ሰው ሞቲቬት ማድረግ ሰው ነኝና እዛ ጋር ቻሌንጅ ላይ ምናምን ብዬ ማብራራት አይጠበቅብኝም በቃ ተቼ ገብቼ ቀረው ተከልዳል ጃራ ልክ ሌላ ጊዜ ይሄው ፓርክ ውስጥ እኮ ነው የሚለው ጨላሎ መስለሽ ነው ምናምን አግኝቻለሁ ከሚል እኔ ዴዲኬት አድርጌ በቃ አንተ ማለት ነው ገባ ስንት ሞቲቬት የምታረግ ሰው ገባ ላይ ያየው ይችላል እኔ አሁን ያለሁበትን ቻሌንጅ ገባ በፊቱ ሙቻይ so azar anyways it was good I'm not gonna lie it's like tasting በጣም የሚገርማችሁ ዛሬ ራሱ ማን ነው ማይክ you know አንዴ ነው የበላሁት አቀለሽ የምሬ ነው አንዴ ነው እሱንም ሳላር ነው የበላሁት በቃ በጣም ርቦኛል አሁን ራሱ አልበላሁም ማን even today ማን ነገር ስማ ከስተሽብኛል በጣም ከሰዋ በጣም ከስቻለሁ plus ደግሞ the thing is like መክሳቴ ብቻ አይደለም ፍርፍር ሰራውና የሆነ ሳሙና ይላል ከዛ በቃ ደፋውት ፍርፍሩና ከዛ ተሳስቼ ምግብ አዘዝኩ ሳላድ ነው የመጣው
እኔ ቺክን ምናምን የሚለው ነገር ቻይካን በቃ በጣም ተናድጄ ስለነበር ቺክን ምናምን የበላው ሳላድ በቃ እሱን በላውና በቃ ምን ማድረግ አልችልም በቃ ቦሎቂ ይወላለሁ ሳላድ ውስጥ የዛሬ ያንዛረጥኩ ሁሉ እንደ በየ ሐሳቡ ነው ነበር ተፈሰም አልሆነም ቀልዳል ዝጋላ አዳቢ ሳቅ እኔ ወደ ኋላ ልመለስ የምር ማለት ነው ኮንሱም ያደርጋል ይሄ ቻሌንጁ ማለት ነው ወደዛ ራሱ በቃ የሆነ የተቸገርኩ ይሰማኝ ጀመረ ማለት ነው እየተጋባብህ የተቸገርኩ ይመስለኝ አባቴ ባውንስ ነው ማረጋው በበዳ ባም ያወጣው ቁርጤና so yeah it was good bro it's like a lot of people is making money the ከኔ በላይ ብቻ ዋናው ሰው መርዳት ነው ሰው ሸርቷል ሰው የተቀየረ ነው bro ሰው የተቀየረ ነው ገባ this is literally በቃ ትክክለኛ ህይወት ነው ያሳየን ያለው የሚያዋሻ ነገር የለም ገባ probably ማርሻል ለቻሌንጅ ብላ እንትን ቸርች ሄደ እንዳትሉኝ ሌላ ጊዜ ሄዳለሁ ስለማላሳይ ነው እንጂ አሁን የምር ልክ እዛ ስኑር ደንግጣ ነው መሰለኝ የገባችው ቸርች ላይ ሊሉ ይችላል አይደለም ሌላም ጊዜ ሄዳለሁ የምር አሁን is just more እግዚአብሔር በቃ መስራቱን ያሳየኝ ጊዜ ስለሆነ ህይወቴ ላይ ለምን ወጥቼ አላሳያችሁ ብዬ ነው አንዳንዴ ገባ ተደብቀ ብቻ ፈጣሪን ኮኔክት ማድረግ ሳይሆን I want to show ያከበረኝን እንደዚህ ከፍ ያደረገኝን አምላኬን ማሳይ ስለፈለኩ ነው በድብቅ ስላልሆነ እሱ ከፍ ያደረገኝ በአደባባይ ነው ገባ በአደባባይ ነው ያከበረኝ ፈጣሪ ደግሞ ማሳየት ፈልጋለሁ ይሄን ነገር of course ብዙ ነገሮች አሉ ህይወቴ ደካማ ነኝ ግን I'm trying my guy ኢትዮጵያ ሬስቶራንት ነው by the way ኢትዮጵያ ሬስቶራንት ነው ግን I don't think it's famous it's like I've never been here Dio manandana marak praza Najambara ne Bargis you want That's something that will አጣሳሽኝ ማለት እኔ ኖርማሊ ግን ተደውሎልኝ ማለት ነው የመጣው እዚህ በተቻለኝ ራንደምሊ ዛሬ ገና ነው ራንደምሊ የመጣው it's like you can see the place have cigar I'm not sure it's like this ለኔ ይሆናል አይሆንም የሚለው ነገር አለ ባና ግን ኖርማሊ ተደውሎልኝ ብቻ ሳይሆን ሲመጣ ተደውሎልኝ ነው እና ምን የምትፈጠረው እዚህ የሚሰራ የነበረ ዘጋግራት በጣም የደወለ አስጨነቀኝ ጀመረ ማለት ነው እኔ በዛም ያስልካቸው ማንሳታቱ ነው ለዛ ይደው ለሽ ጋይስ ሁሉ መልከት አለም ለኔ የሚሆን ነገር እሺ እኔ አዎ ድንገት ነው የመጣሁት ለሽ ጋይስ እንዴት ነው ረብሻል ሳርገና ተገደም እንደውላለ አረ ነገ እኔ ቻሌንጅ ላይ ነኝ አባቴ በበጀት ነው የተንቀሳቀስኩ ያለሁት ብር የለኝም ዝም ብለ ነገር አይለኛል አይሽ ለሽ ጋይስ እናስተለ እንዴት ናችሁ ነው እንደዚህ ሰላም ናችሁ ታበርሙስ ቻሌንጅ ስታይል መሰለኝ እኔ ላይክ ማጋይ ከእነ ቻሌንጅ ውስጥ ያሉትን ልጆች አፍሬት ላርጋቸው እነሱ እኮ ለንደውኩ የሚገርም ነው እኮ አንተ በጣም የሚገርም የምር አምናት ኢቭን የምር የመሰለኛል ምን ያረኩ አይመስለኝም ታውቃለህ የምር እግዚአብሔር አሁን ያሳለፍኩ ያለሁት ላይ ፍሬን እየመሰለኛል ነው ያሉት በግድ ተይዤ ነው ያለሁት በዚህ ነገር በግድ በፊት በልጠጥ ብዬ ነው ብራዘር ግን ዛሬም ቲፕ አደርጋለሁ ነው ነገር ሌላ ጋር እንዳይደወል በዚህ ቻሌንጅ ምክንያት እንደሆነ ባይሀፕስ ቲፕ ካርጎ ባይደወልኝ ማን አብረ ነገር ሲደው ብራዘር ታዋቂ ስቶልና ቻላ ሲኖር ላይፍ ኤክስፔንሲቭ ነው አሁን ኖርማል ገባ ኖርማል ሆኜ መጣን አልችልም ሌላ እንዶ ብር እንኳን ወይስ
በጣም ራሴን ገድቤው ነው ጋይስ። ኢትዮጵያ የሚያሰድብ ቁርጥ ማይበላ ሰው አለ እዚህ ውስጥ። ካሜራውን የያዘው ልጅ አይወክለንም እኛን። ጌታ በኢየሱስ የተባረከ ይቀነሰው ያለኝ እንዳለ ዊዝድሮ አድርጌ በላለው እንጂ ቻሌንጁ ይዘገያል እንጂ ከማላ ዳፈቱም በመገብ ብራዘር Okay, so the food is done ያው አምሬ ነው መግራት ቆየው ከበላው እንደዚህ even ሌሎች ነገሮች መብላት አልቻልኩም ነበር። ዛሬ ዊዳን ያብሬ ነው አላወቅሽም። ከዚህ በኋላ እንቀጥላለን። ወደ ኢትዮጵያ ምግብ ተመልሻለሁ። ብራዘር ዊዝድሮ ተጀምሯል። ያ ጥሬ ሳይነስ የተነሳ ላይክ ወክ አረግን ታክሲ እየፈለግን ማለት ነው። ሶ እንትን አይደል ኢትዮጵያ ሬስቶራንት ነበር። ያው እያያችሁት ነው። ያበደ ቁርጥ በላ። ኦፍ ኮርስ I'm trying to find a house like በበጀቴ የሚሆን ቤት እየፈለኩ ነው። ያ ማለት ደግሞ just ሆቴል ማረፍ የፈለኩት I'm not going to go something crazy just በጣም ራንደም የሆነ ሆቴል ነው የፈለኩ ያሉት። I don't want to stay far away from so አሁን ታክሲ አግኝተናል። ታክሲ ሾፌራችንም እንደው ማበሻ ነው። ጋሺ ስምሽ ማን ነው? አብተሽ አቢ መበዳ የኛው ሰው ነው። ታክሲ ሾፌራችንም ያው ወደዛ እየሄድን ነው። አሪፍ ቤት አሪፍ ሆቴል አገኛለሁ ቢያስባለው ዊዝ በጀት ሶ በዚህ ሳምንት መሆኑ ትሬድ ማድረገው እዛ ሆቴል ውስጥ ሆኜ ነው ማለት ነው። I can't wait to take shower now ራሴን ፍሬሽ አደርጋለሁ። እቃዎቼን ምናምን ሄጄ ከዛኛው ቤት የምወስደው it's going to be tomorrow. I'm not going to go there like until tomorrow. So yeah, let's say ምናምን እንዳለ ነው በቃ እዚህ ግን I have my stuff in the smaller bag. I just want to rest, you know. I just want to have a good rest ምናምን እንግዲህ እንደምታዩት ነው we gonna go there እንትኑን ሂሳቡን አስቀምጥላችሁ። ስንት የከፈልኩት እዚህ 200 ነበር። so 200 አረ አንተ ብሩ ሊያልቅ ነው እኮ ዊዝድሮ ያደረግ ነው ብር so ለ200 ምናምን ብር ተጠቅመናል። አሁን ጋይስ ታክሲም አለብን ከዚህ በኋላ የሆቴሉን ምን ከፍሎን አሳያችኋለሁ። የቀረውን ብር በቃ ላይክ ይሄንን ሳምንት የተቦለድኩበትን አሳልፍና የሚቀጥለው ሳምንት ደግሞ ድጋሚ ገንዘብ መስራት አለብኝ ማለት ነው ስፔንድ ለማድረግ or whatever. So it's going to be like this. ቃቢ ወሰደች ነው ወደ ሆቴሉ አስገባልኝ እንዳታስገባ ሰፈሩን ሰው ደግሞ ከጭ ብለው እዛ anyways እንደዛ ነው ይመቻችሁ ታዩታላችሁ። Okay guys, so we are arriving on around the hotel. So we have options around here. So we just want to go around these hotels, you know, check ከዛ በኋላ የሚፈጠረው እና ያለን ስንት ብር እንደምናወጣ እና ያለን I'm going to stay here like for a week ምናምን ነገር አዲስ አመት ምናምን ቆይ መስለኛል። ኔክስት ቀጣይ አካውንታችንን ግሮ አድርገን ከዚህ ነው የምንወጣው ማለት ነው። it's a blessing ያው ቢያንስ ቡሌ ስለበላው ኢነርጂ አግኝቻለሁ። በጣም ችግር ነበረ ምግብ ምክንያቱም ኩክ ማድረግ አልቻልኩም ከራሴ በቃ ቦታው ምናምን ደስ አይልም። አሁን ከኔ እጅ ወስዳለሁ it's going to be fucking crazy. I will continue eating outside because like I'm going to be in the hotel, so probably I will be eating from the hotel. So ሆቴሉ ባታስገቢው አሪፍ ነው። ውስጡን እናሳያችኋለን ምክንያቱም ከተፖስተ በኋላ ያው ሂሳብ 85 ብር አይቻልም ነገርኩሽ ብራዘር 85 ብር ነው የመጣው ብራዘር ያለዳት ካርድ አለኝ ጋሽ ካርድ ያ እግዚአብሔር አክብርልኝ ጋሽ እናመሰግናለን። Thank you so much. ኤቢ ማርሻል ብለሽ ሰርች አድርጊሽ አይዋልሽ ማሻአላ ዊዝድሮ አድርጌ I really need to book a hotel ምክንያቱም book hotel ማድረግ ስለነበረብኝ እኔ እዛ ቤት ተመልሼ ማዘር አልቻልኩም። በቃ እኔ እዛ ቤት ተመልሼ መግባትም አልቻልኩም። ሶ ሆቴል ቡክ አደረግን ማለት ነው። once we start book like እነዚህ ነገሮችን ካደረኩ በኋላ እቃዬን እጄ የመውሰድ ቻንስ ስላልነበረኝ እቃዬን ትቼ አደርኩ። Finally freedom freedom
Yo, oh my God, bro. What's a grand Okay guys, so finally we changed the house. That house tour ምናምን ነገር አሳያችኋለሁ። በጣም ደክሞኛል፣ በጣም ማሞኛል። ሰው ነገር እንገናኛለን። መሳችሁ ባም አታሷሽኝ። በእነዚህ ነገሮች ውስጥ ምን ተማርክ ብትሉኝ it's like you know like you can live in these situations and you still ይሄ ሜንታሊ በጣም ሞር ልትጎዳ ትችላለህ። ሞር ልትጎዳ የምትችለው ምንድነው how I end up in this situation የሚለው ነገር አሁን እኔ ሪል አይደለም የኔ I was like literally ፈልጌው ነው የኖርኩትና ያኔ ሳስባቸው የነበሩ ያኔ ሰው የከዳኝ ሰው ያኔ በራበኝ ሰዓት እንኳን ያራገዘኝ ነገሮች እንዳለ በጣም ትዝ እያሉኝ ስናፕቻት ላይ ማለት ነው ስናፕቻት ላይ በፊት ሁሉ ላይፍ ላይ እንዳለ ለገበረኝ ነገር በቃ በጣም ነበር በቃ ሳስተውሶ የሚያናደኝና ስናፕቻት ላይ ገብቼ ያያዩዋቸው በቃ like those times በቃ ሳሳልፋቸው የነበሩት ነገሮች እንደ how I end up in this situation እግዚአብሔር እንዴት እዚህ አረፍኩ የምላቸው የማማራቸው ጊዜዎች ከቤት ሳልወጣ ማሳል እንደዛ ከስቼ የነበሩ ሲቹዌሽኖች እንዳለ ድጋሚ ሆቴል ላይ ይመጡብኝ ነበርና በዚህ ሲቹዌሽን ውስጥ ያላችሁ ካላችሁ አሁን ትሬደር ልትሆኑ ትችላላችሁ፣ ትሬዲንግ ውስጥ ላትሆኑ ትችላላችሁ። ግን አንድ የምነግራችሁ ነገር ቢኖር ምንም የማይቻል ነገር የለም። ሊትራሊ ይሄን ነገር ለእናንተ ያሳየውበት ምክንያት አንድ ሰው አንድ ነገር ጀምሮ መጨረስ ይችላል። አንድ ሜንታሊቲና ይቻላል የሚለውን ነገር ካያችሁና የሆነ ስኪል ሴት ካላችሁ ኦቨር ኤንድ ኦቨር አጌን ያንን ሳክሪፋይስ ያደርጋችሁ በቀን አንዴ ሳትበሉ ጾማችሁን ያደራችሁን ቢሆን ለዛ ነገር ለዛ ጎላችሁ በስነ ስርዓት ካረጋችሁ አሁንም ቢሆን ወጣት የሆናችሁ ሰዎች ይቻላል ይቻላል ይቻላል። ምንም አይቻል ነገር የለም። እኔን ይሄን ነገር በመረዳት ራሱ ዳይሬክትሊ እናንተ እነዚህ ነገሮች ማድረግ ትችላላችሁ። ከዚህም በኋላ ደግሞ እንቀጥላለን። እኔ ልንገራችሁ $100 ወደ $10,000 $100 ወደ $12,000 every year በአመቱ መጨረሻ ላይ ራሴን ቻሌንጅ አደርጋለሁ። የአሁኑ ቻሌንጅ was the biggest ምክንያቱም I was in the biggest show, everybody was expecting me to push so many negative ነገሮች ሊኖሩ ይችላሉ። ምክንያቱም ከዚህ በፊት አንድ ፌል አድርጌያለሁ። ይሄንንም በጣም ብዙ ሰው ፌል ያደርጋል ብሎ ቪዲዮ ይሰሩበት ነበር። ሉዝ ባደረጉ ምናምን ኮሜንቶቹ በጣም ነው በቃ የሚገርሙት። ሉዝ ባደረጉ እነዚህ ሰዎች ምናምን አጭበርባሪ ነው ሌባ ነው ባደገ within all of these situations ግን እግዚአብሔር መልካም አምላክ ነው። አሁንም ድጋሚ ነው የምነግራችሁ እግዚአብሔር በጣም መልካም አምላክ ነው። በጣም አንድ ነገር እንኳን ሉዝ ሳናረግ አንድ ነገር ሳይሆን በስነ ስርዓት ጨርሰናል። ከዚህም በኋላ እናንተ ደግሞ ማድረግ ያለባችሁ ነገር ምንድነው? ፈጣሪያችሁን ሳትረሱ የምሬን ነው የምነግራችሁ ፈጣሪያችሁን ሳትረሱ በምንም ሲቹዌሽን ውስጥ ሆኑ በምንም አይነት ሲቹዌሽን ውስጥ ሆኑ ይቻላል ማድረግ እችላለሁ የሚለው ማይንድ ሴት ይዛችሁ መቀጠል መገስገስና ነገሮችን በማድረግ ክራሽ ማድረግ ትችላላችሁ። ይሄንን ቻሌንጅ የምታዩ ከሆነ ብዙ ነገሮቻችሁ መቀየር ይችላል። ብዙ የገባዋቸውን ትሬዶች ማድረግ ትችላላችሁ። እናንተ በዛ ውስጥ ሲቹዌሽን ውስጥ ሆናችሁ ደግሞ እነዚህ ነገሮች አርጋችሁ ያንዳንዱን ስለላችሁን ትሬዶች አይታችሁ መቀጠል ትችላላችሁ። ከዛ በኋላ ግን ብዙ ነገሮች ይቀየራሉ ማለት ነው። at the end of the day ምንድነው ይሄን ያረኩበት ምክንያት አሁንም ቢሆን ወጣቱ እኛ ወጣቶች ነን ለብዙ ሰዎች ልንደርስ የምንችለው እኛ ወጣቶች ነን ለብዙ ሰዎች ማድረግ የምንችለው እኛ ወጣቶች ነን ከራሳችን አልፈን ሰዎችን ልንረዳ የምንችለው የሥራ በር ልንከፍት የምንችለው እኛ ከፈዘዝክ አንተ ከፈዘዝክ ማንም ሰው ሊረዳ አይችልም ማጋይ። ስለዚህ አንተ ለራስህ ልትሆን ትችላለህ። አንተ ለራስህ ማድረግ ትችላለህ። ለሰውም መትረፍ ትችላለህ። nothing is impossible። እኔ ከዚህ ሲቹዌሽን ውስጥ እንደወጣሁት መውጣት ትችላላችሁ። የሚቀጥለው ኤፒሶዶቹ እያንዳንዱ ነገሮች እንደዚህ ተደርጎ ይፖሰትላችኋል። ኤፒሶድ 1 አይታችሁታል። ኤፒሶድ 2 ኤፒሶድ 3 እያለ ቤት ገዝተን ሴሌብሬት እስክናደርግ እያንዳንዱን ሰዎች ከእያንዳንዱ ሰው ያለውን ነገር ምን ያህል ነገር ውስጥ እንዳሳለፉ ምን ያህል ገንዘብ እንደሰሩ እያንዳንዱን ሰዎችን ታዩታላችሁ። ይሄንን ነገር እናንተ አፕላይ በማድረግ ደግሞ ገንዘብ ሰራላችሁ፣ ትማራላችሁ። ትሬዲንግ ላይ ኦሬዲ ያላችሁ ሰዎች ካላችሁ ደግሞ በዚህ ምክንያት ምን ያህል ማርሻል ፑሽ አደረገ የሚለውን ነገር ታላችሁ ማለት ነው። አሁንም ነገራችሁ ነገር this industry is full of hate በጣም የሚያናደኝ ነገር ትሬዲንግ ማለት ነው። ፉል ኦፍ ሄት። ምክንያቱም በየቀኑ እንደዚህ መጥቶ ስለሚያናግህ ይንቃል። በየቀኑ እንደዚህ የሆነ ሰርቪስ ሰጥ ምናምን ነገር ሄት አለው። በቃ ኢንዱስትሪው በጣም ሄት አለበት። ምክንያቱም ትሬዲንግ ኢንዱስትሪ ላይ ወጣት ሆነህ ገንዘብ ሰርተህ እንደዚህ ለሶስት ታሳይ ምናምን በቃ ላይክ ፉክክር ውስጥ ይገባል። አብሮ ማደግ በጣም ሜንታሊ በጣም ትንሽ ሰው ነው አብሮ ስለማደግና
ስለመቀየር የሚያስበው ባይ ዘ ዌይ በጣም ፉል ኦፍ ፌት ያለበት ኢንዱስትሪ ነው። በጣም የሚያናድን ሲቹዌሽን እዛ ውስጥ እንደው 100 ምናምን ሰው ውስጥ እያየህ ሪዛልት ላኩ ሲባል ማንም ሰው የሚልክ የለም። እና ቲሞቼ ደጋግሞ እየጠየቋቸው ናቸው እስቲ አካውንታችሁ ፈንድቶ ነው ምንድነው ብናም ብለው በግድ ነው የሚያስልኳቸው የነበሩት። የብዙ ሰዎች ህይወት የተቀየረው አምናገላ የብዙ ሰዎች ህይወት የተቀየረው ከዚህም በኋላ ይሄን ቪዲዮ የምታዩ ሰዎች ብዙ ሰዎች ህይወት እነዚህን የወሰድኳቸውን ቪዲዮዎች በማየት የሰውን አስተያየት በማየት ሚስቴኮቻችንን ሰው የሰራውን ሚስቴክ እንዴት ሌቭል አፕ እንዳደረኩኝ በማየት እናንተ ብዙዎቻችሁ ነገራችሁን መቀየር ትችላላችሁ ማለት ነው። ይሄንን መጥቼ ሁሌ እንደምነግራችሁ ይቻላል የሚለውን ነገር ለእናንተ ለማሳየት ነው። ይቻላል ይቻላል ይቻላል። ስለዚህ ቻሌንጅ ብዙ ነገር ተብሏል። ስለዚህ ስለኔ በጣም ብዙ ነገር ተብሏል። ይሄ ሁሉ ዲፊካልት ሲቹዌሽን ውስጥ ሆኜ ዲፕ ዳውን ገብቼ ራሴ ቢውልድ ካረኩት ላይፍ ስታይል ወርጄ በቀን አንዴ እየበላው እየተቸገርኩ እንደዚህ መንገድ ላይ ሰው ያገኘው ምን እያልኩ ሄጄ ሽንት ቤት ሌላ ቦታ የተጠቀምኩ ምናምን ድጋሚ ነገር ያሳለፍኩበትና ለእናንተ ለማሳየት የበቃሁት ይቻላል የሚለውን ማይንድ ሴት እንድትይዙ ስለፈለኩ ነው። እኔ የምሬን ነው። ኢቭን ገጸ ባህሪው የምር እንደዛ የሆንኩ እስኪመስለኝ ድረስ የመጣው መጥቼ ነበር። ምክንያቱም የምር ገንዘብ እየቆጠብኩ የምር ሳልበላ ያደርኩ የምር ታመሜ አማራጭ እንደሌለው ሰው የምር ነበር ሳሳልፍ የነበረውና ሊትራሊ ገጸ ባህሪው ሳይወርሰኝ ነው በቃ እግዚአብሔር ረድቶኝ ከዛ ነገር የወጣሁትና ይቻላል የሚለውን ነገር እንድታዩ ነው። ወጣቶች ራሳችሁ ላይ ቢውልድ አድርጉ፣ ጭንቅላታችሁን ቢውልድ አድርጉ። የማይቻል ነገር የለም። ከዚህም በኋላ እንቀጠቅጣለን፣ ከዚህም በኋላ እንሰራለን። ይሄንን እያንዳንዱ የገባዎችን ትሬዶች እየገባችሁ ውሰዱ። የሚቀጥለው ሳምንታቶችም የሚገባናቸውን የሚቀጥለው ሳምንታት የሚወጡትን ቪዲዮ እያያችሁ ተማሩበት፣ ላይፋችሁን ቀይሩ። ከራሳችሁ አልፋችሁ ለሰው ትተርፋላችሁ። እግዚአብሔርን ሳትረሱ በህይወታችሁ አስገብታችሁ ሁሉ ነገር ይቻላል ይቻላል ይቻላል። ስለዚህ አሁንም ቢሆን የምነግራችሁ ነገር ማንም ሰው ሊያድንህ የሚችል ሰው የለም። ማንም ሰው መጥቶ ሴቭ ሊያደርግህ የሚችል ሰው የለም። ራስህ ለራስህ ነው የምትሆነው። ከዚህም በኋላ እንቀጠቅጣለን። የሚቀጥለውን ኤፒሶድ እዩ። ሁላችሁም ይሄን ቪዲዮ ካያችሁ ሰብስክራይብ አድርጉ፣ ለሰው ሼር አድርጉ። ብዙ ሰው ይማርበታል፣ የሰው ህይወት ይቀይርበታል። ይመቻችሁ።